ዛሬ የምናየው ጋይስ ሊኒክስ ኮማንዶችን ነው። ሊኒክስ ኦፕሬቲንግ ሲስተም እንደምታውቁት ከኦፕሬቲንግ ሲስተሞች ውስጥ አንዱ ነው። ሊኒክስ ተርሚናል እንከፍታለን። እሱን ለማድረግ ሁለት መንገዶች አሉ። አንደኛው ሰርች ባር ላይ ገብተን ተርሚናል ብለን ስንጽፍ ይመጣልናል። ሁለተኛው ደግሞ ሾርት ከት በመጠቀም ነው። እሱም ኮንትሮል አልት ቲ ብለን ስንጫን ይመጣልናል ማለት ነው። ወደ ስራ እንገባለን። ዛት የመጀመሪያው ኮማንድ ኤልኤስ ይባላል። ኤልኤስ ምንድነው የሚያደርገው? ሁሉንም የኮምፒውተር ዳይሬክተሪዎች ሊስት ያደርግልናል እንደምታዩት ማለት ነው። እዚህ ጋር ሂድን የሆኑ ፋይሎችን አያሳየንም። ሂድን ፋይል ለማየት ኤልኤስ ማይነስ ኤ ብለን ስንዘርዝር እንደምታዩት ዶት ዶት ቦት ዶት ፒዋይ እንደን ሌሎች ሂድን የሆኑ ፋይሎች ወይም የተደበቁ ፋይሎችን ወይም ፎልደሮችን ያሳየናል ማለት ነው። ሁለተኛው ኮማንድ ኦኬ። ሶስተኛው ወደ ፈለግነው ዳይሬክተሪ መግባት እንችላለን። ለምሳሌ ወደ ሚውዚክ ዳይሬክተሪ እንግባ። ዛት ሲዲ ሚውዚክ ላለው ከዛ ውስጡ ያሉትን ኮንተንቶች ለማየት ኤልኤስ ስላለው እንደምታዩት ሁሉንም ኮንተንቶች ሚውዚክ ውስጥ ያሉ ሚውዚክ ዳይሬክተሪ ውስጥ ያሉትን ሊስት አደረገልኝ። ከዚህ በመቀጠል ወደ አራተኛው ኮማንድ ሄዳለሁ ማለት ነው። አራተኛው ኮማንድ ደግሞ ምንድነው? የራሳችንን አዲስ ዳይሬክተሪ ክሬት ማድረግ እንችላለን። እዚህ እንደምታዩቸው መጀመሪያ ክሊር እናድርገው። ስክሪናችንን ለማጽዳት ክሊር እንላለን። የራሳችንን ዳይሬክተሪ ለመፍጠር መጀመሪያ ዋን ስቴፕ ባክ ሲዲ ዶት ዶት ብለን እንመለሳለን። ክሊር እናደርጋለን። በመቀጠል የራሳችንን ዳይሬክተሪ ኦልሬዲ ክሬት ያደርጉታል። ቴስት የሚል ዳይሬክተሪ እንደምታዩት ወደ እሱ ገባለሁ። ሲዲ ቴስት ብዬ እጽፋለሁ። ካፒታል ስለሆነ ካፒታል ነው የማደርገው። እዚህ ጋር ሊስት ሳደርግ አንድ ፋይል አለ። ቴክስት የሚል አለ። ቴክስት ፋይል የራሴን ቴክስት ፋይል እሱን ለማድረግ ተች የሚል ኮማንድ አለ። ተች ስፔስ አሽ ኤስኤች ቴክስት የሚባል ፋይል እፈጥራለሁ። ፕሬስ ኢንተር። ከዛ ሊስት ሳደርግ ሁለት ፋይሎች አሉ እንደምታዩት። እስኪ ኮንተንት እናስገባበት። ጂኤዲት የሚባል አለ። ኤዲት ለማድረግ ጂኤዲት አሽ ዶት ቴክስት ብዬ ከፍታለሁ። እንደምታዩት ተከፈተ። ከዛ እዚህ ውስጥ የሚፈልገው ኮንተንት መጻፍ እችላለሁ። ለምሳሌ ሄሎ ጋይስ ጽሁፍ ልጻፍና ሴቭ ላደርገው። ሴቭ አደረግኩ፣ ዘጋዋለሁ። አፍተር ዛት ውጤቱን ለማየት ካት የሚባል ኮማንድ አለ። ካት ፋይል ኔም አሽ ዶት ቴክስት ሲለው ሄሎ ጋይስ የሚለው ኮንተንቱን ያሳየኛል ማለት ነው። ሁለተኛው እንደምታዩት ላይ ሶል ዶት ቴክስት የሚል አለ። ካት ሶል ዶት ቴክስት ስለው ሄሎ ሰለሞን ይላል። ኮንተንቱን መቀየር ከፈለጋችሁ ድጋሚ ጂኤዲት ውስጥ ገብታችሁ ፋይሉን የምትሰጡት አላችሁ። ሄሎ ሰለሞን የሚለው አለ። ለምሳሌ ሄሎ አበበ ልበለው። ኦኬ ቀየርኩት። ሴቭ አደርጋለሁ። ኮንትሮል ኤስ ዘጋዋለሁ። ዘን ካት ሶል ዶት ቴክስት ስለው ሄሎ አበበ የሚለው ይመጣል ማለት ነው። ሌላው ክሊር አደርጋለሁ ለማጥራት ማለት ነው። ዋን ስቴፕ ባክ እመለሳለሁ። ቴስት ዳይሬክተሪ ለመውጣት ስፔስ ክሊር አደርጋለሁ። ናው የመጨረሻው ኮማንድ ማሳያችሁ ምንድነው? ይሄ ወይ ነው ሲኤምዲ ላይ መጠቀም ይችላል። ዊንዶው ላይ ያላችሁ ማለት ነው። ላይ ሲኤምዲ ኮማንድ ፕሮምፕት ምንድነው ነው? ኢኮ ስፔሻል የሆነ ኮማንድ ነው። ኢኮ ማለት ከሱ በኋላ የሚመጣውን ፕሪንት የሚያደርግልን አሴትዝ ምንም ሳይቀይር ሳይጨምር ይነግረናል ማለት ነው። ለምሳሌ ኢኮ ሊኒክስ ይለናል ማለት ነው። እኔም አሁን መልእክቴን ለማስተላለፍ ኢኮ ታንክስ ፎር ዋቺንግ ስቴይ ቱን ብዬ እጽፋለሁ። እንደን ኢንተር ስለው ታንክስ ፎር ዋቺንግ ስቴይ ቱን የሚለው ይመጣል ማለት ነው። አመሰግናለሁ።